ዛሬ አለ ሚኬል አርቴታ ሲቀጥል፣ ዛሬ ከሁሉም በላይ ያስደሰተኝ ዴክላን ራይስ ለካይ ሃቨርትዝ ሲያቀብለው ከዚያም የተጠባባቂዎቹና የደጋፊው አጸፋዊ ሁኔታ እንደ ታላቅ አጋጣሚ ማየቴ ነው አለ። ሪአክሽናቸው አያችሁ፣ ስለ ህብረት ነው የሚያወራው ሚኬል አርቴታ እዚህ ጋር። የማሸነፊያ ጎሉ አስትቆጠር የነበረውን ህብረት፣ የስሜት መተሳሰር በኤሚሬትስ ያንን ነው ከሁሉ በላይ ያስደስተኛል። ያው አሰልጣኝ አይደለም፣ ሌሎቻችን በምናይበት መነጽር አይደለም ሁኔታዎችን ነው። ሁለቱም ቡድኖች ለማሸነፍ ጥረዋል። አግሬሲቭ ስለነበርን ሁኔታው ከባድ አድርጎታል። ሁለቱም ቡድኖች አግሬሲቭ ስለነበሩ አይደል። እናም በጣም ጥሩ መከላከልን ተከላክለናል። ካገኘናቸው 3 ወይም 4 እድሎች አንዱን ተጠቅመንበታል አለ። አርቴታ በጣም ደስተኛ ሆኖ ነው መግለጫው ላይ ሲታይ ነበሩ። ቃላቱም ይህንን የሚገልጹ ናቸው። ለፍጻሜ ስለደረሰ ነው እና ይሄ አንድምታው ብዙ ነው። ውድ አድማጮች አንድምታው ብዙ ነው። ለፍጻሜ መድረስ ዋንጫ ማሸነፍ አይደለም። ከዋንጫ 90 ደቂቃ ርቀት ላይ ነው አሁንም ያለው። ግን ወደ ዌምብሊ መሄዳቸው ራሱ በመፈጸም አቅማቸው የአሰልጣኙን ሐሳብ ሜዳ ላይ በውጤታማነት በመፈጸም አቅማቸው ላይ የሚሰጣቸው ተጨማሪ ኮንፊደንስ አለ። ዋንጫውን ሲያሸንፉ ደግሞ ይበልጥ አሸናፊ መሆን እንችላለን የሚል እምነት በውስጣቸው ላይ ያሳድር ይችላል። ግን ለፍጻሜ መድረስ በራሱ በአራት ግንባር ይፋለማሉ። በአንደኛው በቀዳሚው ስል ቅድሚያ በሚሰጠው ሳይሆን ቀደም ብሎ በሚታወቀው ውድድር ላይ ለፍጻሜ ደርሰዋል። ስለ ፍጻሜ ካሰቡ እንግዲህ 1 ደርሰናል 3 ይቀራል እያሉ እንዲያስቡ ሞራላቸውም ከፍ እንዲል ማድረግ እንችላለን ብለው በራሳቸው ላይ ያላቸው እምነት እንዲያድግ ያስችላቸዋል ማለት ነው እና አንድምታው በጣም አዎንታዊ ነው። ይሄንን አጋነንከው ካላችሁኝ ደግሞ ቢሸነፍስ ሊገጥመው የሚችለውን ትችት ብላችሁ ደግሞ አስቡ። ቢሸነፍ ኖሮ ደግሞ ሰሞኑን እንዲያውም ማን ዩናይትድም ኤምሬትስ ላይ ችግር ፈጥሮበት ሄዷል። ትናንትናም ኤምሬትስ ላይ የመጀመሪያው ውጤት በስታንፎርድ ብሪጅ የተመዘገበው ተገልብጦ ቢሆን ኖሮ ተቀልብሶ ቢሆን ኖሮ ማለት ቼልሲዎች 2 ጎል አስቆጥረው አሸንፈው ወጥተው ቢሆን ኖሮ አርሰናል ከውድድር ይሰናበታል። ለቀጣይ ጨዋታዎችም በቡድን ውስጥ ያለውን እምነት በአርሰናል በኤምሬትስ ስቴዲየም ላይ ራሱ ያለውን መተማመን ይበልጥ የሚያንኮታኩትበት ነበር።